ሰበር ዜና የካራካስ ውድቀት። የአሜሪካ ልዩ ኃይሎች ማዱሮን በቁጥጥር ስር አዋሉ። ወታደሮቼ ጀግኖች ናቸው። ዛሬ ምሽት ከዋሽንግተን የሚሰማው ድምፅ ይህ ነው። ዓለም በጂኦፖለቲካዊ የመሬት መንቀጥቀጥ ውስጥ ሆና አምሽታለች። ሰላም፣ እንዴት ናችሁ ውድ የቻናላችን ቤተሰቦች? በዛሬው ዕለት ከወደ ዋሽንግተን የተሰማው ዜና አስደንጋጭ ብቻ የሚባል አይደለም። በደቡብ አሜሪካ ሰሜናዊ ጫፍ የምትገኘው ቬንዙዌላ የፍሳሽ ወርቅ ምድር፣ በዓለም ግዙፉ የነዳጅ ክምችት ላይ የተቀመጠችው ሀገር አሁን ሙሉ በሙሉ ውጥንቅጥ ውስጥ የገባች ትመስላለች። የማይታሰበው ነገር ተከስቷል። የእኩለ ሌሊቱ ጥቃት። በከፍተኛ ጨለማ ተከልሎ የአሜሪካ ጦር በቬንዙዌላ ውስጥ ሰፊ እና ጠራጊ ወታደራዊ ዘመቻ ከፍቷል። ይህ ዝም ብሎ ጥቃት አይደለም፣ የመንግስትን ራስ የመቁረጥ ተልዕኮ እንጂ። ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን እና ባለቤታቸውን በቁጥጥር ስር ማዋሉን በማብሰር ዓለምን አስደንግጠዋል። አሜሪካ ማዱሮን ከቬንዙዌላ ምድር በመብረቅ ፍጥነት ነቅላ አውጥታቸዋለች። ትራምፕ ድርጊቱን የአሜሪካ የሕግ ማስከበር ድል ሲሉ ጠርተውታል። የመከላከያ ኃይሉ የአጸፋ እርምጃ ዝግጅት። ነገር ግን የካራካስ መንገዶች እንደ ባሩድ ክምችት እየፈላ ነው። አሜሪካ ድል አደረኩ ብትልም የቬንዙዌላ መከላከያ ግን እጅ አልሰጠም። የሀገሪቱ የጦር አዛዦች የሚከተለውን አስፈሪ ማስጠንቀቂያ ሰጥተዋል። በታሪካችን አይተን የማናውቀው አስከፊ ጥቃት ተፈጽሞብናል። በማዱሮ ቀጥተኛ ትዕዛዝ መሠረት መላው ጦራችን በእያንዳንዱ የሀገሪቱ ኢንች ላይ ይሰማራል። ለማንም አንበረከክም። የክሱ መዝገብ። የአደገኛ ዕፅ አዘዋዋሪ። ለምን አሁን? ለዓመታት አሜሪካ ማዱሮን የዓለም አቀፍ ናርኮ ቴሮሪስት፣ የዕፅ አሸባሪ ቡድን መሪ በማለት የ50 ሚሊዮን ዶላር ጉርሻ በራሳቸው ላይ አውጥታ ነበር። ዛሬ ምሽት ግን ካቴናው ገብቶላቸዋል። የአሜሪካ ጠቅላይ አቃቢ ሕግ በኒውዮርክ ከተማ ምድርን የሚያናውጥ ክስ መስርቷል። ማዱሮ በሚከተሉት ወንጀሎች ተከሰዋል። አሜሪካን በኮኬይን ለማጥለቅ ማሰር፣ ዓለም አቀፍ የዕፅ ማምረቻ ድርጅትን መምራት፣ በአሜሪካ ጥቅሞች ላይ ጥቃት ለመሰንዘር መትረየሶችን እና አውዳሚ መሳሪያዎችን መታጠቅ። የጠቅላይ አቃቤ ሕጉ መልእክት ግልጽ እና ቀዝቃዛ ነበር። እነዚህ ሁለት ዓለም አቀፍ የዕፅ አዘዋዋሪዎች አሁን በአሜሪካ ምድር በአሜሪካ ፍርድ ቤት የአሜሪካን ፍትሕ ይጋፈጣሉ። ተልዕኮው እጅግ የተሳካ ነበር። ይህን የፈጸሙት ወታደሮች ጀግኖች ናቸው። ሀገር በገደል አፋፍ። ለተመልካቾቻችን ነገሩ ምን ያህል ከባድ እንደሆነ ለማሳየት፣ ቬንዙዌላ ተራ ሀገር አይደለችም። በመላው ዓለም ትልቁ የነዳጅ ክምችት ያላት ሀገር ናት። የወርቅ፣ የድንጋይ ከሰልና የቦክሳይት ግምጃ ቤት ናት። ከ2013 ጀምሮ ኒኮላስ ማዱሮ ይህችን 28 ሚሊዮን ሕዝብ ያላትን ሀገር በብረት እጃቸው ሲገዙ ቆይተዋል። ዛሬ ምሽት ግን ያ የብረት እጅ ተሰብሯል። ይህ የማዱሮ ዘመን ማብቂያ ነው ወይስ በደም የተሞላ ቀጣናዊ ጦርነት መጀመሪያ? የአሜሪካ የጭነት አውሮፕላኖችን እንቅስቃሴና የቬንዙዌላ ጦር ዝግጅትን በንቃት እየተከታተልን ነው። ከእኛ ጋር ይቆዩ። ሰብስክራይብ በማድረግ እና የደወል ምልክቷን በመጫን በየደቂቃው አዳዲስ መረጃዎችን ያግኙ። ወቅታዊ ሚዲያ